ባርሴሎና ማታ የከተማ ተቀናቃኙን ኢስፓኞልን 2-0 በማሸነፍ የስፔን ላሊጋን ለ28ኛ ጊዜ ከፍ አድርጎ መሳም ችሏል። በምሽቱ ጨዋታ ላሚን ያማል እንደተለመደው ደምቆ ነው ያመሸው። 1 ጎልና 1 አሲስት ማድረግ ችሏል። የመጀመሪያውን ጎል ሲያስቆጥር ፈርሚን ሎፔዝ ላስቆጠራት ሁለተኛ ጎል ደግሞ አሲስት ማድረግ ችሏል ማለት ነው። ይህን ተከትሎ የሃንሲ ፍሊኩ ባርሴሎና በዘንድሮ ያው ሶስቱንም ዋንጫዎች በሊጉ ያሉትን ሶስቱን ዋንጫዎች በማንሳት 3-0 መስራት ችሏል። ቀደም ሲል ሱፐር ኮፓውንና የንጉስ ዋንጫውን ማንሳቱ ይታወቃል። አሁን ላሊጋውን ሻምፒዮን መሆን ችሏል። ሶስቱንም ዋንጫዎች በአንድ አመት በመጡበት አመት በማሳካት እንግዲህ ሃንሲ ፍሊክ በባርሴሎና ቤት ትልቅ ታሪክ ጽፈዋል። ወጣትና ኤነርጄቲክ የሆነ ቡድን የተወሰኑ ልምድ ካላቸው ተጫዋቾች ጋር በመቀላቀል ደስ የሚል እግር ኳስ የሚጫወት ባርሳን የሰሩትኝ ጀርመናዊ አሰልጣኝ ቀደም ብሎ በነ ራይካርድና ጋርዲዮላ ስር የነበረውን ባርሴሎና የሚጠጋ ቡድን መስርተዋል። ብዙ ስም የሌላቸው ግን ድንቅ አቅምና ኤነርጂ ያላቸው ወጣት ልጆችን በመሰብሰብ ማለት ነው። ይህንንም ተከትሎ እንግዲህ በዘንድሮ ላሊጋውን ከማሳካታቸው ባለፈ ሱፐር ኮፓውንና ኮፓ የንጉስ ዋንጫውን ሲያሳኩ እንግዲህ በሊጉ የዘመናት ተቀናቃኛቸው የሆነውን ሪያል ማድሪድን 4 ጊዜ በኤል ክላሲኮ ጨዋታ በዋንጫው ጨዋታን ጨምሮ 5 ጊዜ ኤል ክላሲኮ ላይ ማሸነፍም ችሏል ማለት ነው። ይሄ እንግዲህ ትልቅ የሆነ ስኬት ነው ለባርሴሎና። በቻምፒየንስ ሊግም ግማሽ ፍጻሜ ድረስ ሄዶ ነው በኢንተር ሚላን በዛ አስገራሚ ምሽት ተሸንፎ የወደቀው እንጂ በዘንድሮ ከተሳተፈባቸው 4ቱ ዋንጫዎች 4ቱንም የሚያሳካበት እድል ነበረው ባርሴሎና። ነገር ግን ለባርሳ 3 ዋንጫ በአንድ አመት ማሳካት ትልቅ ስኬት ነው። ሃንሲ ፍሊክን በመጡበት አመት ይሄንን የመሰለ ትልቅ ድል ማሳካታቸው ለሳቸው በጣም በሚገርም ውጤት ነው ማለት ነው። ወጣትና ጠንካራ ቡድን ሰርተዋል። ደስ የሚል ጨዋታ ማራኪ ጨዋታ የሚጫወት ቡድን ሰርተዋል ማለት ነው ሃንሲ ፍሊክ። ቪስካ ባርሳ ብለናል እኛም